ባር $35,000 ወይም ኢትዮጵያ 2 ሚሊዮን ብር በላይ ገቢ። ያ ሁሉ ገንዘብ ለማግኘት ግን ትልቅ ቢሮ ወይም በመቶዎች የሚቆጠሩ ሰራተኞች አያስፈልጉም። እንዲያውም ይህ ንግድ በጃኒ አያት ዘንድ ስራ አጥ የሚያሰኝ አይነት ነው። ይህ ጃኒ ይባላል። ሙሉ በሙሉ በስልኩና በላፕቶፑ ብቻ የሚመራው የኤቲኤም ንግድ አለው። ብዙዎቻችን ኤቲኤም ማሽኖች የባንክ ብቻ ይመስሉናል። ጃኒ ግን ይህን የተሳሳተ አመለካከት ሰብሮታል። ዛሬ ማንኛውም ሰው እንዴት የራሱ የሆነ የኤቲኤም ግዛት መገንባት እንደሚችል፣ የት መጀመር እንዳለበትና ምን ያህል ትርፍ እንደሚያስገኝ ደረጃ በደረጃ እናያለን። ጃኒ የኤቲኤም ንግድ ከመጀመሩ በፊት ሙሉ ሰዓት የሚሰራው በፖሊስ መኮንነት ነበር። የኤቲኤም ንግድ ሀሳብ የመጣለት ግን በጣም ባልጠበቀ ቦታ ነው። በአንድ የነዳጅ ማደያ ውስጥ ሰዎች ሎተሪ ለመግዛት የሚሆን ጥሬ ገንዘብ ለማግኘት በኤቲኤም ሲሰለፉ ተመለከተ። ማሽኑ የማን እንደሆነ ስጠይቅ አንድ ግለሰብ በፒካፕ መኪና እየመጣ እንደሚሞላው ነገሩኝ። ያኔ ነገሩ ገባኝ ይላል ጃኒ። ጃኒ የተገነዘበው ትልቅ ቁልፍ ነገር ቢኖር ሁሉም ሰው ወርቅ ለማግኘት በሚሮጥበት ጊዜ አንተ ወርቁን ሳይሆን ወርቁን የሚቆፍሩበትን አካፋ ሽጥላቸው የሚለው መርህ ነው። በዚህ ንግድ ውስጥ አካፋው የኤቲኤም ማሽኑ ሲሆን ወርቁ ደግሞ ሰዎች በጣም የሚፈልጉት ጥሬ ገንዘብ ነው። ይህ ንግድ ለምን ፓሲቭ ኢንከም ወይም ብዙም ሳይደከም የሚመጣ ገቢ እንደሚባል ለማወቅ የጃኒን ዳሽቦርድ ማየት ብቻ ይበቃል። እያንዳንዱ ግብይት ሲከናወን ጃኒ በስልኩ ያያል። ለምሳሌ አንድ ደንበኛ $220 ከማሽኑ ሲያወጣ ጃኒ $4.40 ትርፍ ያገኛል። ይህን ለማድረግ ግን ጃኒ እዛ ቦታ መገኘት አያስፈልገውም። ማሽኑ ኢንተርኔት እስካለው ድረስ ሁሉም መረጃ ወደ ስልኩ ይልካል። ገንዘብ ሲያልቅ ወይም ገንዘብ ሊያልቅ ሲል ማሽኑ ራሱ መልእክት ይልካል። ጃኒ ራሱ መሙላት ካልፈለገ ደግሞ ሎደር የሚባሉ ሰዎችን ይቀጥራል። እነሱ በአንድ ግብይት $1 እየከፈላቸው ማሽኑን ይሞሉለታል። ይህም ማለት ጃኒ እረፍት ላይም ሆኖ ገንዘቡን ማግኘቱን አያቆምም ማለት ነው። ታዲያ ይህን ንግድ ለመጀመር ምን ያህል ብር ያስፈልጋል? ጃኒ እንደሚለው አንድ አዲስ ማሽን ከነሙሉ ዕቃው $2,800 እስከ $3,000 ይፈጃል። እስቲ የወጪ ዝርዝሩን ስንመለከት ትልቁ ወርሃዊ ወጪ ምናልባት ኢንተርኔት ይሆናል። ኢንተርኔት ደግሞ እንደየአካባቢው የተለያየ ክፍያ ይኖረዋል ማለት ነው። $10 ጀምሮ እስከ $30-40 ድረስ በወር። የመጀመሪያ ኢንቨስትመንት ትልቁ ኢንቨስትመንት ማለት ነው ማሽኑ ነው። የገንዘብ መመለሻ ጊዜ ወይም ROI ሪተርን ኦን ኢንቨስትመንት በጥሩ ቦታ ለተቀመጠ ማሽን በ6 ወር ውስጥ ሙሉ ዋጋውን ይመልሳል። አንዳንዶች ይህ ሁሉ ገንዘብ ከየት ይመጣል ይሉ ይሆናል። ጃኒ የሚጠቀመው የራሱን ጥሬ ገንዘብ ነው። ማሽኑ ውስጥ የሚጨምረው ገንዘብ አይጠፋም። ደንበኞች ሲያወጡ ባንኩ ወዲያው ገንዘቡን ወደ አካውንቱ ይመልሰዋል። ገንዘቡ በየቀኑ እየተሽከረከረ ትርፍ ብቻ እየወለደ ወደ ባለቤቱ ይመልሳል ማለት ነው። የኤቲኤም ንግድ በቦታ ምርጫ ላይ የተመሰረተ ነው። ጃኒ የሚመክረው አስቀድመን የምንሄድባቸውንና የምናውቃቸውን ቦታዎች እንድንመለከት ነው። ለምሳሌ ፀጉር ቤቶች፣ የጥፍር ሳሎኖች ወይም የውበት ሳሎኖች ጭምር ማለት ነው ምርጥ ቦታዎች ናቸው። ለምን? ምክንያቱም ደንበኞች ለባለሙያዎቻቸው ቲፕ ወይም ጉርሻ ለመስጠት ጥሬ ገንዘብ ይፈልጋሉ። ጃኒ ሌላው የሚጠቀመው ብልሃት ፓራሳይት ወይም ተለጣፊ ቦታዎች መፈለግ ነው። ለምሳሌ ጥሬ ገንዘብ ብቻ የሚቀበል የመንግስት መስሪያ ቤት አጠገብ ያለ ፀጉር ቤት ውስጥ ማሽን ማስቀመጥ። መስሪያ ቤቱ ማሽን እንዳያስገባ ባይፈቅድለትም ደንበኞቹ ግን የግድ ወደ አጠገቡ ፀጉር ቤት መጥተው የጃኒ ማሽን ይጠቀማሉ። እርግጥ ነው ሁሉም ነገር አልጋ ባልጋ አይደለም። ትልቁ ፈተና ቦታ ማግኘት ሳይሆን ባንክ ማግኘት ነው። ትልልቅ ባንኮች ተፎካካሪ ስለሆን ላይተባበሩን ይችላሉ። ስለዚህ ወደ ትናንሽ የአካባቢ ባንኮች መሄድ ይሻላል። እንዲሁም ደህንነት ለብዙዎቹ አሳሳቢ ነው። ነገር ግን ማሽኖቹ በጣም ከባድ ከመሆናቸውም በላይ በውስጣቸው ካሜራ ስላላቸው መሬት ላይም በብሎን ስለሚታሰሩ በቀላሉ አይሰረቁም። ዛሬ ጃኒ 83 ማሽኖች አሉት። ይህን ሁሉ የገነባው ግን በአንድ ማሽን በመጀመር ነው። የእሱ ምክር አትቸኩሉ፣ መጀመሪያ በአንድ ተለማመዱ የሚል ነው። ከፖሊስነት ወደ ኤቲኤም ግዛት ባለቤትነት የጃኒ ታሪክ የሚያስተምረን እድሎች በየቦታው እንዳሉ እና እኛ ግን አይኖቻችን መክፈት እንዳለብን ነው።
እናንተስ ይህን ንግድ ለመጀመር ዝግጁ ናችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ የነበረን መርሃ ግብር ይመስላል። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።